እናት መሆን ከባድ ነው። እናት ለራሷ አታስብም። እናት ለልጆቿ ብቻ ነው የምታስበው። ለራሷ ማታስብ እናት ግን ለልጆቿ ምንም ቅንጣት ያህል ግዴታ የላትም። እናት ስለሆንሽ ብቻ ራስሽን ችላ ብለሽ በሰውነትሽ እያፈርሽ ከሆነ 1000 ዓመት እንዳለሽ በልጆች እያመካኘሽ ራስሽን እየጣልሽኝ ያለሽው አሁን እናት ስለሆንሽ ብቻ ውበትሽና ጤናሽ መጣል አለብሽ ማለት አይደለም። እንደውም አሁን ራስሽን አስተካክለሽ የልጆችሽ የውበት ኩራትና የጤና ምሳሌ መሆን ይኖርብሻል። አንቺን እኮ ነው የሚከተሉሽ። የኔ ቆንጆ ስሚኝማ አንድ ነገር ልንገርሽ። ባንቺ ለምን እንደሚቀኑ ልንገርሽ። በ10 ሰከንድ ውስጥ ማለት ነው። ባንቺ የሚቀኑት የሆነ ነገርሽ ማለት ነው ጉርነታቸው ያሳያቸዋል። የሆነ ነገርሽ ያናድዳቸዋል። አንቺ እኮ ምን እንደሆነ አታውቂም እኮ። አካሄድሽ ነው፣ ልብስሽ ነው፣ ቁመትሽ ነው፣ ግንባርሽ ነው፣ አፍንጫሽ ነው፣ ቄጥሽ ነው፣ ምንሽ ነው ያናዳቸዋል። ግን ያንቺ ነገር አይቶ ጎርሎነት ይሰማቸዋል። እሰቢያቸው እሺ፣ እሰቢያቸው። አይ ቲንክ that's it። እሰቢያቸው። እሰያልሽ ነው መኖር ያለብሽ። እስካሁን ማለት ነው ብዙ ሰዎች አንቺን እየተረቡ እየተሳለቁ ፍቅር እንደማይገባሽ ቆንጆ እንዳልሆንሽ ሊያሳዩሽ ሞክረዋል። በስመ አብ ብርሃንሽ ሊያጨልሙብሽ ስንቴ እንደሞከሩ እኮ። በስመ አብ አሁን ግን ይኸው እንዴት አባሽ እንደምታምሪ ያምሮብሻል። ይኸው ጽድት ብለሽ ምናምን ራስሽን ስትንከባከቢ አይኖ አንዳንዴ ትጨናነቂያለሽ፣ ግን ስቲል ታሸንፊያለሽ። ባክሽ ጧት ተነስተሽ ታውቂዋለሽ ራስሽን። አትሸነፊም፣ አትወድቂም። ያውቁታል እነሱ። you got this። እሰይ ያልሽ ኑሪ። እሰይ ደጋርኩ እሰይ። ወንድም አለም ኮንፊደንስ ካጠረክ ማለት ነው አንድ ነገር ብቻ ነች የምታስፈልግን። እቺ ምን እንደሆነች ታውቃለህ? ራስህን መቀበል። ራስህን ትጠላለህ፣ ለዛም ነው የምትፈራው። ራስህን አትወደውም። ቁመትህን፣ ግንባርህን፣ ጾግርህን የሆነ ነገርክ ማለት ነው አልተቀበልከውም። አሁን እዚህ ላይ ቆማለሁ እኔ እንደዚህ ብዬ ቁጭ እላለሁ። እሺ ከኔ ማለት ነው አዶናይ አይወደውም ብለክ የምታስበው ነገር እስኪ ያውጣልኝ። ከሰውነቴ አውጥተክ ማለት ነው አዶናይ ይሄ ነገር አይወደውም ብለክ የምታስብ ከሆነ አንተም የማትወደው ነገር ነው የነገርከኝ። አሁን ገባክ አይደለ? ምንም ካልታየክ ደግሞ ማለት ነው ወንድሜ አንተ ያዩብኛል ብለክ እየፈራህ ያለኸው ያ ግንባርህ whatever it is ቁመትክ ሊሆን ይችላል whatever ማንም ሰው ግድ አይሰጥም። ወንድም አለም አይምሮክ ውስጥ ነው ያለው ያ ጩኸት። አንተ ነህ እየፈጠርከው ያለኸው፣ ማንም ሰው እየሰደበክ አይደለም። አንተ ግን ማለት ነው ያ ጩኸት ሰምተህ አንተ አጭር ነህ፣ አንተ ግንባራም ነህ፣ አንተ መልክ መጥፎ ነው፣ አንተ ያለ የሚሰድብክ እሱን ሰምተህ እንደዛው አክት ማድረግ ትጀምራለህ። which is ድንን ማለት ትጀምራለህ። አይናፋር ትሆናለህ። መታየት አትፈልግም። መደበቅ ትወዳለህ። ማንም ሰው አያይህም። ገባክ? ከዛቺ ዓለምክ ማለት ነው ያንተ መስታወት ትሆናለች። ተደብቀህ ትኖራለህ ማለት ነው። ለዛም ነው ወንድም አለም ኮራ ማለት አለብህ። ኮራ ስልክ ደግሞ እንደነሱ እንደሌሎቹ ማለት ነው ቀነን አይደለም። ራስ ግን በመቀበል ነው መኩራት ያለብህ። ግንባሬ ያስጠላል ብለህ ታስባለህ? ግንባርክ ተቀበለው። አያስጠላም ግንባርክ። አንተ ነህ ራስህን መቀበል ያልቻልከው። ኮንፊደንስ ጋር ከገንዘብ ጋር ከእቃ ጋር ካያያዝከው ማለት ነው ይህ ኮንፊደንስ አይደለም፣ ፈራሽ ኮንፊደንስ ነው፣ ተሰራቂ ኮንፊደንስ ነው። ትልቅ ኮንፊደንስ ራስን መቀበል ነው፣ ራስን መውደድ ነው። በግንባርክ፣ በጸባይክ፣ ባነጋገርክ፣ በቁመትክ፣ በፀጉርክ ኤቭሪቲንግ ራስህን ተቀበል። ወንድሜ 10 ጊዜ ብትወድቅ ለ11ኛ ጊዜ ተነሳ። 100 ጊዜ ብትወድቅ ለ1000 ጊዜ ተነሳ። ወንድም አለም አንተ የጀመርከው ቢዝነስ፣ የጀመርከው ስፖርት፣ የጀመርከው አመጋገብ ካልተሳካልክ ማለት ነው አሁን እየተማርክ ነው። በውድቀት ነው የምንማረው። እኔ ስንቴ ወድቅ ያለው ልንገርክ። ያልጀመርኩት ቢዝነስ የለም። ማአት ቢዝነሶች ጀምሬያለሁ። አድቨርታይዚንግ ቢዝነስ ጀምሬ ነበረ፣ የጽዳት ቢዝነስ ጀምሬ ነበረ እዚህ ሀገር ሆኜ ማለት ነው። የስፖርት ቢዝነስ ጀምሬ ነበረ ከአመታት በፊት። ከዛ ሰው ማገኘው ሰው አጥቼ ከዛ ተስፋ ቆርጬ ነበር። ግን ተመልሼ ምንድነው ያደረኩት? ጀመርኩኝ፣ አዲስ ቢዝነስ ጀመርኩኝ። ወንድሜ የወደቀው ቢዝነስ ካለ፣ ያልተሳካልክ ነገር ካለ እሱ ቢዝነስ የሆነ ነገር አስተምሮሃል። እሱ ያስተማረክ ነገር ተጠቅመክ አዲሱ ቢዝነስክ በአዲስ ዕውቀት መጀመር ይኖርብሃል። በአዲስ ዕውቀት መጀመር ይኖርብሃል። እኔ ከህይወት የተማርኩት ነገር ቢኖር ማለት ነው የወደቅኳቸው ሁሉም ነገሮች ቢዝነሶች ብትል፣ የስፖርት ፕሮግራሞች ብትል፣ የአመጋገብ ፕሮግራም ብትል አሁን ያለው በደረጃ ላይ አድርሰውኛል። አሁን እንዴት አድርጌ ቢዝነሴን ማምጣት እንደምችል፣ እንዴት አድርጌ ክላይንቶች ወደ ህይወቴ ማምጣት እንደምችል፣ እንዴት አድርጌ ማአት ገንዘብ መስራት እንደምችል እየተማርኩኝ ነው ያለሁት ወንድም አለም። ስለዚህ ትዕግስት አድርግ። መውደቅክ አይቀርም። መውደቅ ያለ ነገር ነው። ወድቀህ ግን መነሳት እንዳትረሳ። ወድቀህ እዛው እንዳትቀር። ወድቀህ ስለ ፖለቲካ ስለ ብሔር ብቻ
ስለው ሰው እያወራክ እንዳትኖር ወንድም አለ። እባክህ ወንድሜ እወድሃለሁ። ቻው። አዶናይ ሶሻል ሚዲያ መጀመር ፈልጌ ግን ጓደኞቼ ቢተርቡኝስ ቤተሰቦቼ ቢጠሉኝስ ገደል ይግቡ እነሱ። የእናንተ ገንዘብ እነሱ አይደለም የሚያመጡት ልንገራችሁ። ቁጭ ብላችሁ ስትውሉ እነሱ ፈርታችሁ ማለት ነው። የእናንተ ሰዳቢ አንቺ አትንቀሳቀሽማ ገንዘብ አታመጣማ አንተ እንደዚህ አትሆኑማ የሚሉ እነሱ ይሆናሉ። ገደል ይግቡ። fuck them ካሜራችሁ አብሩና ካሜራችሁ አብረታችሁ ኮንተንታችሁ ቅረጹ። ከፈለጋችሁ ደንሱ፣ ከፈለጋችሁ ኮሜዲ ስሩ፣ ከፈለጋችሁ የሆነ ነገር ጀምሩ። እብድ የሚያስብላችሁ የሚያስተርባችሁ የሚያሰድባችሁ በረከታችሁ እዛ ላይ ነው ያለው። እብደትን አትፍሩ። ሁሉም የምታዩት ሰው እብደት ፈርቶ ስነ ስርዓተኛ ነጭ በግ ለመምሰል እየሞከረ ነው። ገደል ይግባ ያስተሰብ ገደል ይግባ። እኔ እብድ ሆናለሁ ከፈለኩኝ ገንዘቤን አመጣለሁ፣ ለበረከቴ ቆማለሁ፣ ህልሜን እደርሳለሁ። ቁጭ ብዬ ግን ማለት ነው አልደበቅም። never